ሰላም እንዴት አላችሁ? የአንደበት ሚዲያ ወዳጆች እንዴት አላችሁልን? የሰዓቱን ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር አብሬያችሁ የሚቆየው አብርሃም ነጋሽ ነኝ። አብራችሁን ቆዩ። በዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን መጫን አይርሱ። ወደ መረጃዎቹ አልፋለሁ። ኢራን የአሜሪካን አብርሃም ሊንከን አውሮፕላን ተሸካሚ መርከብ ከጥቅም ውጭ ማድረጓን አስታወቀች። የኢራን ወታደራዊ ቃል አቀባይ ኢብራሂም ዞልጋፋሪ ለኢራን መገናኛ ብዙሃን እንደተናገሩት አውሮፕላን ተሸካሚ መርከቧ አካባቢውን ለቃ ወደ አሜሪካ በመመለስ ላይ ትገኛለች ብለዋል። በሩሲያ የኢራን አምባሳደር ካዜም ጀላሊ በጉዳዩ ዙሪያ ለስፑትኒክ በሰጡት አስተያየት መርከቧ ከባድ ጉዳት እንደደረሰባት አረጋግጠዋል። አብርሃም ሊንከን በአሜሪካ ባህር ኃይል ውስጥ ካሉ ግዙፍ መርከቦች አንዷ ስትሆን ተዋጊ ጀቶችንና ሄሊኮፕተሮችን ጨምሮ ከ65 እስከ 90 የሚደርሱ አውሮፕላኖችን መሸከም አቅም አላት ተብሏል። ሮዛና የተሰኘች አንዲት የቱርክ መርከብ ከኢራን በተገኘ ልዩ ፍቃድ የሆርሙዝ ሰርጥ እንድትሻገር ተፈቀደላት። በኢራን ባህር አቅራቢያ የሚገኙ ሌሎች 14 የቱርክ መርከቦችን ለማስወጣት አንካራ ከኢራን ባለስልጣናት ጋር ንግግር እያደረገች መሆኑን የቱርክ ትራንስፖርት ሚኒስትር ገልጸዋል። በደቡብ ኢትዮጵያ ክልል የ3 ቀናት ሐዘን ታውጇል። በደቡብ ኢትዮጵያ ክልል ጋሞ ዞን የተለያዩ አካባቢዎች በተከሰተው የመሬት ናዳና የጎርፍ አደጋ ሕይወታቸውን ላጡ ወገኖች በክልሉ የ3 ቀናት ሐዘን ታውጇል። የክልሉ መንግስት ኮሚኒኬሽን አገልግሎት ኃላፊ ኃይለማርያም ተስፋዬ እንደገለጹት በአደጋው ምክንያት ሕይወታቸውን ላጡ ወገኖች በክልሉ የታወጀው ሐዘን ከነገ ጀምሮ ለ3 ቀናት የሚቆይ ነው ተብሏል። በአደጋው የበርካታ ዜጎች ሕይወት ያለፈ ሲሆን ከመኖሪያ ቀያቸው ተፈናቅለው በጊዜያዊ መጠለያ ለሚገኙ የህብረተሰብ ክፍሎች ምግብና የጤና አገልግሎትን ጨምሮ አስፈላጊውን ድጋፍ ለማድረስ በትኩረት እየተሰራ መሆኑን ተናግረዋል። አሜሪካ የኢራንን ምሽጎች ሰባሪ ግዙፍ ቦምቦችን በብሪታንያ ማከማቸት ጀመረች። በመካከለኛው ምስራቅ እየተባባሰ የመጣውን ወታደራዊ ውጥረት ተከትሎ የዩናይትድ ስቴትስ በኢራን የሚገኙ ጥልቅ የከርሰ ምድር ምሽጎችንና የኒውክሌር ተቋማትን ማውደም አቅም ያላቸውን ባንከር በስተር ቦምቦችን በብሪታንያ የአየር ኃይል ጣቢያዎች ላይ እያከማቸች መሆኑ ተሰምቷል። የዘመቻውና የዝግጅቱ ዝርዝር ነጥቦች ስልታዊ ዝርጋታው ታዋቂዎቹ ቢ1 እና ቢ52 የቦምብ ጣይ አውሮፕላኖች በብሪታንያው RAF ፋየርፎርድ የጦር ሰፈር በብዛት የታዩ ሲሆን እነዚህ አውሮፕላኖች እጅግ ዘመናዊ የሆኑ የጂቢዩ ዝርያ ያላቸው ቦምቦችን ታጥቀዋል ተብሏል። ኦፕሬሽን ኤፒክ ፊውሪ ይህ ወታደራዊ ዝግጅት በኢራን ተራራማ ስፍራዎችና ከመሬት በታች የተገነቡ የሚሳኤል ማከማቻዎችን ኢላማ ያደረገው ግዙፍ ዘመቻ አካል እንደሆነ ተገልጿል። የቀጠናው ውጥረት የአሜሪካ ጥቃት የኢራኑ መንፈሳዊ መሪ አሊ ካሜኒን መግደሉን ተከትሎ ኢራን በአካባቢው በሚገኙ የአሜሪካ የጦር ሰፈሮች ላይ የሚሳኤል አጸፋዊ እርምጃ እንደምትወስድ ዝታለች። የአጋሮች ሚናን በተመለከተ የብሪታንያ መንግስት ለአሜሪካ አየር ኃይል ጣቢያዎቹን ለመከላከያ ዓላማ እንዲውሉ የፈቀደ ቢሆንም አሜሪካ ግን ከነዚህ ጣቢያዎች በመነሳት ረጅም ርቀት በመብረር ጥቃቷን ለማጠናከር እየተዘጋጀች መሆኑ ታውቋል። ይህ ወታደራዊ እንቅስቃሴ ዓለም አቀፉ ማህበረሰብ ግጭቱ ወደ ሰፊ ቀጠናዊ ጦርነት ሊያመራ ይችላል በሚል ከፍተኛ ስጋት እንዲጠባበቅ አድርጎታል ተብሏል። የታተሙ የኪውአር ኮድ ደረሰኞችን ባልወሰዱ የግብር ከፋዮች ላይ ማስጠንቀቂያ ተሰጠ። በብርሃንና ሰላም ማተሚያ ቤት በዩኒክ ኪውአር ኮድ የታተሙ አዳዲስ ደረሰኞችን ተረክበው ጥቅም ላይ ባላዋሉ ግብር ከፋዮች ላይ ጥብቅ ማስጠንቀቂያ ተላልፏል። መስሪያ ቤቱ በመመሪያ ቁጥር 188/2017 መሰረት የተዘጋጁትን ደረሰኞች ግብር ከፋዮች እንዲረከቡ በኢሜል፣ በቴሌግራም እና በማስታወቂያ በተደጋጋሚ ጥሪ ቢያቀርብም በርካቶቹ እስካሁን አለመቅረባቸው ተገልጿል። ይህም የታተመ ደረሰኝ በሕጉ መሰረት ጥቅም ላይ እንዳይውል እንቅፋት መፍጠሩ ተመልክቷል። ግብር ከፋዮች ይህ ማሳሰቢያ በደረሳቸው በ5 የሥራ ቀናት ውስጥ ደረሰኞችን ከቅርንጫፍ ጽሕፈት ቤቱ የደረሰኝ አስተዳደር ቡድን መረከብ ይኖርባቸዋል ብሏል። ትዕዛዙን በማይፈጽሙ አካላት ላይ በታክስ አስተዳደር አዋጅ ቁጥር 985/08 መሰረት አስተዳደራዊ ቅጣት ይጣላል የተባለ ሲሆን በአንቀጽ 126 መሰረት የታክስ ሕግን በማደናቀፍ የወንጀል ክስ ይመሰረታል ሲል መስሪያ ቤቱ ባወጣው መልእክት ላይ ገልጿል። መስሪያ ቤቱ ግብር ከፋዮች ከሚያስፈልግ እንግልትና ቅጣት እንዲጠበቁ ደረሰኞችን በአስቸኳይ ተረክበው ወደ ስራ እንዲገቡ አሳስቧል።